ይህ የኔ ታሪክ ነው። ሰፊው ህዝብ ጀብደኛው እያለ ይጠራኛል። በአጭሩ ከባድ ወንጀለኛ ነኝ። ከ189 በላይ ዝርፊያዎች ላይ ብሳተፍም ፖሊሶች ግን አንዴም አልያዙኝም። ምክንያቱም ሁልጊዜ አንድ እርምጃ ቀድማቸው። ሁሌም አንድ እርምጃ እንደቀደምከን ነበር ጀብደኛው። በአሁኑ ግን ኢንስፔክተር ሳባ እጅ ላይ ወድቃል። ምን ተፈጠረ? ስገምት መጥፎ ድል። እንግዲያውስ ጀብድ እዚህ ላይ በቃል ጀብደኛው እስር ቤት ትበሰብሳታል። ማንም ከኔ እጅ አያስጥልም። ሞተ ሬሳ እንጂ ህይወት ከዚህ እስር ቤት አይወጣም። ከማን ኮሚሽነር? እኔ አንቺ ምን ቀሉን ትቼ ደራደር ነበር። ምንድነው ካንተ ጋር መደራደረው? እያወራ ያለው ትናንትና ከመንግስት ላይ ስለተዘረፈው 20 ኪሎ ግራም ወርቅ ነው። ያንተ ገዛ ያስፈልገንም፣ በራሳችን እናገኘዋለን። እርግጠኛ ነሽ ኮሚሽነር? ይህ ተልእኮ ስለ ጭንቅላት ነው። ጭንቅላት የላችሁም እያልክ ነው? አዎ ኮሚሽነር፣ ይህን ተልእኮ ያለ ጀብደኛው ማሳካት ምን ይችላል አይመስለኝም። እናም የተሰረቀውን ወርቅ ካስመለስኩላቸው ሊፈቱኝ ተስማማን። ያው ካለኝ የረጅም ዓመት ልምድ አንፃር ወርቁ ማን እንደሰረቀው ለማወቅ ደቂቃ አልፈጀብኝም። አስቻለው ግራኝ ዘመዴ፣ ረጅም ጊዜ ጀብደኛው። አንተ በቃ የኔ ጉሽ ጠል አልተወልከኛ። እድሜ እኮ ገፍቷል አስቻለው። በዚህ እድሜ ገዳም መግባት መቅረብ ነው የሚገባ። አንተ ግን የሚሞድህ ከመንግስት ላይ 20 ኪሎ ግራም ወርቅ ምናምን መዝረፍ ነው። ይህንን ስቴክ ትንሽ ስርዓት አይደለም ግን ምን ፈልገህ መጣ? እሺ አስቻለው፣ በጣም ብዙ ስራ አለብኝ። መቼም ቅር አይልማ የዘረፍከውን 20 ኪሎ ግራም ወርቅ በሰጠኝና ይዤው ብሄድ። በሬሳዬ ላይ ሄደ ነው ወደ ሞት መንጋጋ ሰተት ብለን የገባው። ቀጥቅጡና ሬሳውን ውጭ አውጣችሁ ጣሉት። ቀን አልማታም ብዬ ነበር። ሶስት መሰረታዊ እንቅስቃሴዎች ብቻ። ከዛ ተመልከት፣ እንቅልፍ ውስጥ ከተትኩት። ወርቄንማ በጭራሽ አልሰጥም። ቀጥቅጡና ጣሉት። ኦሄ ማንም ሰው ይሄንን ሁኔታ ለከባድ ኪሳራ እንዲመለከቱ አልፈልግም። ቢያንስ ጀብደኛውን ታውቃቸዋለህ። ሄሎ ጀብደኛው አሳካው እንደውልው። በጣም ጥሩ። አሁን በቃ ይዘው ሆነና እንመልሰው። ምኑን? ወርቁን ነው። ለመንግስት